በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰማይና የምድር አባት ልዑል እግዚአብሔር ሆይ በዚህ ጊዜና በመለኮትህ ፍቅርና ጥበቃ ውስጥ ስላቆምከን እናመሰግንሃለን። ሰማያዊ ቸርነትህ ብርሃንህ አይለየን። አቤቱ አምላካችን ልዑል ጌታ ሆይ መውጣት መግባታችንን ትጠብቅ ዘንድ እንለምንሃለን። በምስጋና ቦታ ሁሉ እንገኝ ዘንድ ብርታትን አድለን። ሰማያዊ ቃልህን እውነትህን ለኖሯችን ታካፍለን ዘንድ እንማጸናሃለን። አገራችንንና ሕዝቦቿን ጠብቅልን። በቅዱስ ልጅ ጌታችን ኢየሱስ ክርስቶስ ስም እናትህ እመቤታችን ድንግል ማርያም ስም አሜን። እንግዲህ ዛሬ ውድ የእግዚአብሔር ቤተሰቦች የምንነጋገረው እውቀቱ ውስጥ የሚደበቁ መናፍስትን በተመለከተ ይሆናል ማለት ነው። ውድ ቤተሰቦች ይሄ ለመማማሪያ ይሆን ዘንድ አንዳንድ እውቀቶችን ለማስጨበጥና አቅጣጫዎችን ለማሳየት ይሆን ዘንድ ይህንን ፕሮግራም እየተሰራ ያለው ለሁሉ ይደርስ ዘንድ ላይክ እያደረጋችሁ ቪዲዮውን ትጀምሩትና ለሌሎች ደግሞ ላይክ ሲደረግ ወደ ሌሎች የመድረስ አቅሙ እየጨመረ ስለሚመጣ ላይክ እያደረጋችሁ ብትጀምሩ መልካም ይሆናል። እንዲሁም ደግሞ ቤተሰብ ያልሆናችሁም እንዲሁ ሰብስክራይብ ያደረጋችሁ ቻናሉን ቤተሰብ እንድትሆኑ እያልኳችሁ እንግዲህ መንፈስ በተፈጥሮ ባህሪው ገጽታው የሚጨበጥ አሊያም ደግሞ የሚዳሰስ ጠባይ የለውም። ረቂቀ አካል ነውና በስጋ ዓይን የምናየው በስጋ ጆሮ የምንሰማው በስጋ እጅም የምንነካው አይደለም። ይህ የመንፈስነት ባህሪ ለርኩሳን ኃይሎች በሰው ልጆች ሕይወትና ዘመን ውስጥ የመደበቅና የማሸመቅ እድልን ለማስፋት አስችሏቸዋል። በተለይ መስገድ መጸለይ ለማያውቅ ሰው እንግዲህ አኗኗሩ ደግሞ ለአጥቂ መናፍስት በጣም የተመቸና ስለመመሸጋቸው ምንም አይነት መረጃ ስላለመስጠት የሚያስችላቸውን የመደበቅ ባህሪያቸውን የሚያግዝላቸው የአኗኗር አካሄድ ይሆናል ማለት ነው። የትኛውም የመንፈስ ስምሪት እንግዲህ በየትኛውም መንገድ ወደ ውስጣችን ከገባ በኋላ በውስጠኛው ሕይወታችን ውስጥ የሚደበቅበትን አንድ የኛ ነገር በጣም ይፈልጋል። ምሽግ ይዞ የሚጫወትበት ቦታ ከሌለው እንግዲህ የዘመናችንን ስር መያዝ ስለሚከብደው የግድ አንድ እኛኑ መስሎ የሚመሸቅበት የኛ የሆነ ነገር ማግኘት ይፈልጋል። የሚደበቅበት ቦታ ጊዜ ካገኘ በኋላ እንግዲህ በቃ የተደበቀበትን ቦታ አይነካውም። ነቅተህ ምሽጉን እንድታፈርስበት ስለማይፈልግ የሚከለከልበትን ቦታ አይረብሸውም እና በአንጻሩ ሊያበለጽገውና ሊያደላድለውም የሚፈልገውን ክፍል ይሆናል ማለት ነው። መንፈስ እንግዲህ በውስጣችን ማንነታችን ውስጥ የት ይደበቃል የሚለውን መሰረታዊ ጉዳይ ስናነሳ በመጀመሪያ የምንመለከተው እንግዲህ እውቀታችን ውስጥ የሚደበቁ መናፍስት ይሆናል ማለት ነው። እውቀታችን ውስጥ የተደበቁ መናፍስት ስንል ምን ማለታችን ነው? እውቀቱ ውስጥ የተደበቁ መናፍስት ማለት በአእምሯችን ውስጥ በልቦናችን መዝገብ ውስጥ ባወቅነው ልክ መጠን የተከለሉ ጠላቶች ማለታችን ነው። አስቀድሞ እንደተመለከትነው መንፈስ ሊደበቅበት የሚፈልገውን ቦታ የኛ የሆነውን ነገር ላይ ነው። ስለዚህ እውቀታችን ውስጥ በሚደበቅበት ጊዜ ያለንንና የምናገኘውን እውቀት ተንተርሶ የሚመሽግ ጠላት ነው ማለት ነው። በግልጽ ምሳሌ እንግዲህ አንድ ሰው በጣም ስለ እጽዋት ምርምር ያውቃል እንበል። መንፈሱ እንግዲህ ከውስጡ የሚኖርበትን ጊዜ እንደ መመሳሰያ የሚጠቀምበት አንዱ መንገዱ እንግዲህ ያለው የምርምር ደረጃ ላይ በመንጠልጠል ነው። ባለሙያው እንግዲህ በዚህ የምርምር ዘርፍና ጥናት ላይ ለረጅም ዘመን ጊዜውን እንዲያጠፋ ሌሎች የህይወት እይታዎቹን በማደብዘዝ አንድ የምርምር ጉዳይ ላይ ብቻ እንዲመሰጥ በማድረግ እንግዲህ ምንም በማያስተውልበት መንገድ ከሰማያዊ ዜግነት በጥበብ እያራቀው ይመጣል ማለት ነው። ከእግዚአብሔር ኃይልና መንፈሳዊ ግንኙነት ለማሸሽ ሲንቀሳቀስ እንግዲህ ታዲያ በጣም
በዝግታ ቀስ በቀስ ያሉትን ትናንሽ መንፈሳዊ ክርሮችን በመበጠስ ይሆናል ማለት ነው። በምሳሌ ተመራማሪው እንግዲህ ግለሰብ አስቀድሞ መስገድ መንበርከክ የሚያውቅ ከነበረ በምርምሩ በኩል ጫና እንግዲህ በምሳሌ ተመራማሪ ግለሰብ አስቀድሞ መስገድ መንበርከክ የሚያውቅ ከነበረ በምርምሩ በኩል ጫና እንዲፈጠርበት በማድረግ ጊዜ እያሳጣ በዝግታ ከአምልኮተ ሕይወት እንዲለይ ያደርገዋል። አንዳንድ ጊዜ ደግሞ ብልጠቱ ምንም ያደርጋል የጸሎት ሰዓታችንን የአምልኮት ጊዜያችንን እንዲቀንስ ዙሪያችንን መልካም ያደርገዋል። የምናካሂደው የጥናት ምርምር መሰል ጉዞ አልጋ ባልጋ እንደሆነ ለጊዜው የጊዜ ቆይታ ያደርገዋል እና ስለዚህ ትንሽ ጸልየን ብዙ የምናተርፍበት እንዲመስለን ስራችንን ውጤታማ እንዲሆን አድርጎ ያሳየናል። በዚህ ጊዜ በጥንቃቄ የሚፈጠረው ምንድን ነው? የውጥረት ጫና ነው ማለት ነው። በጣም በሚገርም ሁኔታ አኳኋኑ ደግሞ አንዳንዴ መናፍስት ስለ ራሳቸው መንፈሳዊ እውቀት ባለን መረጃ አረዳድ ውስጥ እንግዲህ የሚደበቁት ጊዜ አለ። ለምሳሌ ሰውየው በደንብ ስለ አምልኮተ ሕይወት የሚያውቅ ስለ ስግደት፣ ጸሎት የተረዳ በቤተ ክርስቲያን መሰረታዊ እውቀትና መረጃዎች የዳበረ ሰው ሊሆን ይችላል። አሁን እንግዲህ መንፈሱ አብሮት በሚኖርበት ጊዜ እነዚህን እውቀቶች አይነካበትም። ስለ ራሱ የመንፈስ ክፉ ባህሪና የሚስጥራዊ ዘዴው ሰውየው እንግዲህ እውቀት እያገኘ እየተማረ ሲሄድም መንፈሱ በሚገርም ሁኔታ አብሮት ይማራል። ያለውንም እውቀት የሚቃረነው ነገር ካደረገ እንደሚነቃበት ስለሚያውቅ መናፍስት በዚህ ሰውዬ ጠንካራ በሆነበት ነገር ላይ ጫና አይፈጥርም ማለት ነው። ይልቁንም እንዲበረታበትና እንዲገፉበት ምናባዊ እይታዎች እየሳለ ወደ ቲዎሪዎችና የንድፈ ሀሳብ ሚዛኑ በደንብ እስከሚያጋድል ድረስ እየቦረቦሩ በቀስታ ይሰራሉ ማለት ነው። ብዙ ሰዎች ስለ መሰረታዊ የአምልኮት ሕይወትና የመናፍስት ውጊያ የተለየ ጥሩ እውቀቶችን ስላጠራቀሙ መናፍስትን የሚቆጣጠሩበት የሚመስላቸው ይኖራሉ። ይህም አንዱ የመናፍስት ስልታዊ መንገድ ነው። አሁን አንዳንድ ጊዜ ሰዎች ጸሎት ቤት ሰርተው ውጊያ ይጀምሩና ብዙ መንፈሳዊ አቅምና ኃይል እያገኙ በሚመጡበት ወቅት ይኸው መንፈሳዊ ኃይላቸው ወደ መረጃና እውቀት እያዘነበለ ይመጣል። በዚህ ጊዜ በማስተዋልና ማጤን ተረጋግተው ካልተመላለሱ መንፈሱ ያላቸውን የአምልኮት መረጃ ወደ መሬት እንዳያወርዱት ብዙ የሚማሩ አሊያም ብዙ የሚያስተምሩ ሰዎች ያደርጋቸዋል። ስለዚህ ከተግባር ይልቅ በእውቀት ላይ ብቻ የተመሰረተ ውጊያ እንደሚያደርጉ የኑሮ መስመራቸውን በጊዜ ውስጥ እያዘመመ ይመጣል ማለት ነው። እንግዲህ መናፍስት እውቀቱ ውስጥ በሚደበቅበት ጊዜ በጣም አደገኛ ክፍል ሰውየውን ይኮፍሱታል። ለኔ ራሴ አውቃለሁ አይነት ብቻ የሚመስል ገጽታ ከባህሪያቸው ውስጥ አይጠፋም። በተለይ መንፈሱ እንግዲህ እውቀታቸውን እያበለጸገ እያሳደገላቸው ከሄደ ብዙ እውቀቶችንና ልምዶችን ያካበቱ ከሆኑ በፍጹም የራሳቸውን የተግባር ችግር መመልከት አይፈልጉም። መንፈሱ እንግዲህ የተደበቀበት እውቀታቸውም ሲነካ በጣም ይቆጣሉ። መስገድ እኮ ቀንሳል ለምን ታውክ ብላችሁ ስጠይቋቸው አንተ ነግረኸኝ ነው የምሰግደው፣ ስለ ስግደት አውቃለሁ አይነት ዝገት የሆነ የሚመስል መልስ ይሰጣሉ ማለት ነው። እሺ አምልኮት ውስጥ የተገኙ ሰዎች በእውቀቴ ልክ የተደበቀበትን መንፈስ አለ የለም የሚለውን ለመለየት ምን ማድረግ አለባቸው? ራሳቸውንስ በተግባር መመርመሪያ ውስጥ አስገብተው ማየት ያስፈልጋቸዋል። እንዴት ነው ህይወቴ? እየሰገድኩ ነው ወይስ በምችለው ጊዜ ሁሉ እየተንበረከኩ ነው? ወይስ ስጀምር በነበርኩበት የአምልኮት አቅምና ጉልበት ላይ ነው? የምግባር ክርስትናዬ ተቀዛቅዟል ወይስ ደግሞ በርትቷል? ብለው በመፈተሽ በደረጃ እርከናቸው ልክ ያደፈጠውን ጠላት እየሰራ ስለመሆኑና ስላለመሆኑ ማስተዋል ያስፈልጋል ማለት ነው። እንግዲህ መናፍስቱ የተደበቁበት በዓለማዊ እውቀታችንና ከአምልኮተ እግዚአብሔር ውጭ ባለ መንፈሳዊ መረጃን ውስጥ ከሆነ አደገኝነቱ በጣም ይጨምራል። በብዛት እንግዲህ የሲኦል መንፈስ ደግሞ የጠቋር መንፈስ ይህንን እውቀት ውስጥ የመደበቅ ጠባያት ይይዛሉ ማለት ነው። የሲኦል መንፈስ ከሆነ ግለሰቡን ዓለማዊ እውቀቶች ላይ በጣም የዳበረ መረጃ እንዲኖረውና የአስተሳሰብ ደረጃው ከፍ ያለ እንዲሆን ያግዘዋል። አሁን ሰውየውን እንግዲህ እንዴት ነው የሚሸውደው ነው? ለሀገርና ለሕዝብ የሚጠቅም እውቀት
እንዲጀምርና እንዲሰራ ቦታ ይለቅለትና አብዛኛውን ጊዜና እውቀት እዛ ላይ እንዲስብ ያደርገዋል። ብዙ በመስራት ብዙ እንደሚገኝ ብቻ አድርጎ የኑሮ ዘይቤያቸውን ስለሚጠብቀው በህይወት ጎዳናዎች ላይ ረጅም ርቀት ሮጠው እንዲጠፉ ስልትና እቅድ ያመቻቻል ማለት ነው። የእግዚአብሔር ቃል የሚለው አለቀ በቃ አስቀድማችሁ እኮ ነው። በአንድነት የኑሮ መሰረታችን መገንባት ያለበት እዚህኛው ፍለጋ ላይ ነው። ዘወትር በየቀኑ የእግዚአብሔርን መንግስትና ሰማያዊ ዜግነትን መፈለጋችንን መላልሰን መጠየቅ አለብን። ከዚህ ሁለተኛ ይቀጥላል። ይህ ሁሉ ይጨመርልሃል ነው የሚለው የማቴዎስ ወንጌል ምዕራፍ 6 መጨረሻው ላይ የሚጨመረው የሚከተለው ከፍለጋው በኋላ የሚቀድም አይደለም ማለት ነው። ዛሬ ብዙ የዓለማችን ሰዎች አስቀድመው የሚፈልጉት የሚጨመረውን ነው። እውቀት፣ ዝና፣ ባለጠግነት፣ ችሎታ መሰል ነገሮች በመጀመሪያ ሲፈልጉ መቅደም የነበረበት የእግዚአብሔርን መንግስትና ጽድቅ ሳያገኙ ዘመናቸው ያልቃል ማለት ነው። ለዚህ መካን የሆነ ኑሯቸውና ዘመን ደግሞ ዋነኛው ድርሻ የሚጫወቱት መናፍስት በአንደኛው እውቀት ውስጥ በመደበቅ ነው። ስለዚህ ለፍልስፍናው፣ ለቲዮሪው፣ ለሎጂኩ፣ ለኬሚስትሪው ጊዜ ሰጥተህ ለተግባር አምልኮ ጊዜ እንዳይኖርህ አሸምቆ ይታገልሃል። ብዙ የምታውቅና ለየት ያለ የአመለካከት ዳራ እንዳለህ እንድታስብ መንገድ ይቀርጽልሃል። ከዚያ አንዴ ከውስጥ መኮፈስ ከጀመረ እንግዲህ በኋላ በምንም ምክንያት የሌሎችን ተግሳጽ፣ ምክር ለመቀበል እስከሚያዳግምበት ርቀት ድረስ እያንሸራተተ ያመጣል። አልፎ አልፎ እንግዲህ ቀስ በቀስ እውቀትህን ወደ መርዝነት ይቀይረዋል። ከዛ በኋላ በቃ ሌላውን የሚያድን ሳይሆን የሚያጠፋ፣ ሌላውን የሚያበረታ ሳይሆን የሚያደክም፣ ሌላውን የሚያንጽ ሳይሆን የሚያፈርስ እየሆነ ብዙ የጥፋት ክብሮችን የሚሰበስብበት የእውቀት መስመር ያደርገዋል። አሁን እንደዚህ በሚያደርግበት ጊዜ አታውቀውም። ያለማህንና መልካም ነገር እያሰራጭህ እንዲመስልህ ነው። ያለማህና መልካም ነገር ያሰራጭህ እንዲመስልህ ነው የሚያደርገው። በዚህ ላይ ሳይንቲስት፣ መሐንዲስ፣ ዶክተር፣ ተመራማሪ እንደሆነ ሰው ማጥፋቱ ሳያውቅ የሚያጠፋ የለም። የጠቋር መንፈስ የዚህን የሲኦል መንፈስ እውቀት ውስጥ የመደበቅ ባህሪ ሲኖረው በመሰረታዊነት መንፈሳዊ እውቀት ውስጥ በመደበቅ ባህሪ ሊኖረው በመሰረታዊ መንፈሳዊ እውቀት ውስጥ በመደበቅ ተመጻዳቂ፣ ሁልጊዜ የሚተች፣ እኔ ብቻ ልደመጥ፣ እኔ የጠላሁት ይጠላ የሚል የሚያስብል መተግበር ሳይሆን እንግዲህ መናገር የሚቀለው በሌላ መንፈሳዊ መበለጥ የሚያንገበግበው ሁሉንም በአንድ ጊዜ ለማወቅ የሚጥር ሁሉም ሰው ይደግፈኝ ይውደደኝ የሚል እኔ ካላመንኩበት አይሰራም የሚል ክርክርና ጭቅጭቅ የሚቀና ወደ ሌሎች ሰዎች እጸጽ ዘወትር መጠቆም የሚቀናው እውቀትን እያየ እንኳን ለመቀበል የማያምን እርሱ ካለው እውቀት ውጭ ትክክል እንኳን ቢሆን ለማዳመጥ ጊዜ የማይሰጥ አገልጋይ አድርጎ ቁጭ ይላል። የዚህን ሰዎች እውቀትና ብዙዎችን የመሳብ ችሎታ ስለሚፈልገው ተለቅ ባለ የስልጣን ደረጃ አሊያም የዝና ካብ ላይ በማስቀመጥ ብዙ ከስር ያሉ የተዋረድ ሰዎችን ለማጥፋት ይጠቀምባቸዋል ማለት ነው። ውድ ቤተሰቦች በሌላ ፕሮግራም ላይ እስክንገናኝ ለዛሬ ይህንን ይመስል ነበር። መልካም ጊዜ ይሁንላችሁ። በያላችሁበት የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን።